እንደው ቴዲን ከማወቅ በፊት ስለሱ ማታቀው ወይ ደግሞ ማጠብቀው ነገር አሁን ካወቀው በኋላ ያወቀው አንድ ነገር እሱ ያው መጀመሪያ እንትን ኤክስፔክት የምታረጊው እንትን ሲሪየስ ሰው ምናምን እንትን አካባጭ የሚያቀራ አይነት ሰው እንዴ እሱ በጣም ፍሌክሲብል ነው በዛ ላይ ቀልድ ያውቃል አረባክ ጆክ አስማታ ቀልድ ነው እንዴ አዎ ከሰራ በፊት እኮ እንደሳቅን ነው ተወናተ ማት ቀልድ ነው ማያውቀው የለም አዎ ጥርስ አስከድን ይሄን መሰክራለሁ እኔ እንዴ በዛ ላይ የሰራሽ ማሳብ ቢመጣለት ያስቅሻል በጣም ተጫዋች ነው መስኪን ያው ጥሩ ሰው ነው ቴዲ ከሰጠህ ማትረሳው ትልቅ ምክር ብለ ምክር ያው እሱ ላይ መምከር ይወዳል አይደል ያው የሚያየው ነገር በጣም አፕሪሺየት የሚያደርገው ማግባቴን መውለዴን በዚህ እድሜ በጣም ያበረታታል አስፈላጊ ነው በእድሜ ሁሉም ነገር ጥሩ ሚስት ስላለው አግቡም እና በጣም ነው እንትን የሚለው ደስ ይለዋል በዚህ እድሜ ማድረግ ይሄንን ትልቅ ነገር ነው ከዛ ሌላ ደግሞ ፎርም አድርጉ ይላል ባንድ እናንተ ከምትግባቡት አሪፍ የምትግባቡ ሰዎች ሆናችሁ በደንብ አሪፍ ባንድ አድርጋችሁ ፕሮፌሽናል ማለት ነው እዛ እንደውም እንደ ያለን እኮ አልኩት አያውቅም ነበር እኔ ፎርም ያደረኩት ባንድ አለ ምን ባንድ ነው የሚባለው ግሬ ባንድ የሚባል ለሁሉም ባስተጠቃሚ ማህበረሰብ ዶደራንት በነፃ ይሰጥልኝ የብብቱን ሽታ መቋቋም አልቻልንም በቃ ከማል ሜክሲኮ እስከ ኮዬ ፈጨ ድረስ ታፈነ መሄድ አንችልም ሰልችቶናል ለኔ መኪና ቻሌንጅ ይጀመርልኝ እንዴ እኛስ አይደለም እኮ ለኔ መኪና ከተገዛልኝ በኋላ እናንተ ከኋላ ጭኝ ወስዳችኋል ኧረ እባክህ ምን ብብት ይሸታል ማለት ነው ኧረ እኔ እንደዛ ለማለት ፈልጌ አይደለም እንዴ ኧረ ባስመጣ እንዴ ባስ ወንድሜ የምትኖረው ኑሮ አስጠልቶሃል እነዚህን ሶስት ነገሮችን ከተናገርኩ ብርዝና ያራዳ ልጅ በህይወት መለወጥ ባችል እንኳን አሁን በሚትኖረው ኑሮ ምንም ነገር ባይኖር ምድረ በዳ ላይ ብትኖር ብዙ ችግር ቢኖር እንኳን በመኖሪ ደስተኛ ትሆናለህ ሄድስኪ ሆስፒታል ለብዙ አመታት የአልጋ ቁረኛ ሆነው በሙሉ ጤንነታቸው በእግራቸው መራመድ የሚፈልጉ በዚህ በማይበራው ሚዲያ እንኳን እርዳታ ያስፈልጋል ለመታከም ንጹህ አየር ለመተንፈስ እርዳታ የሚያስፈልጋቸው ስንት ሰዎች አሉ ሄድስቲ ትላንት ካንተ ጋር የኖረ ያልፍልኛል ብሎ ፈወል ሰርቶ ወደ ማረሚያ ገብቶ የጨለማ ህይወት ውስጥ የሚኖረው ጓደኛህን እዳይ ጠይቀው ምን ብታረግ ደስ ይላል ብላይ ጠይቀው ከዚህ ግቢ ወጥቼ ወደ ውጪ ወጥቼ ንጹህ አየር ቢተነብስ ራሱ ይበቃኛል ይላል ሄድስቲ መቃብር አካባቢ ይሄንን ሁሉ ነገር አታገኝም ብዙ አላማ ብዙ ሐሳብ ብዙ ማሳካት የፈለጉት ነገር እያለ ህይወት ቀድማቸው ከዚች ምድር ላይ መለሱ አሰንብተው ወደዚች አፈር ገብተዋል ብራዘሬ አንተ ምንም ባይኖር ምንም እጅ ላይ የሚታይ ነገር ባይኖር ከዛሬም ትላንት የምትኖረው ኑሮ ምንም ባይሻሻል በጤንነት መኖር የራሱ እኮ ትልቅ ለውጥ ነው ነገን ማን ያውቃል ነገ የሚፈጠረውን ማን ያውቃል ያራዳ ልጅ ለዛ በህይወታችን ከተደረገልን ወይም ካሳለፍናቸው ችግሮች በቀር በህይወት መኖራችን ራሱ በገንዘብ የማንገዛው ትልቁ ሀብታችን ነው ያራዳ ልጅ ነገን ማን ያውቃል ነገ አንተ እኮ ትልቅ ሰው ልትባል ትችላለህ ነገ አንተ እኮ እከሌ ልትባል ትችላለህ ብርዝናዬ ያራዳ ልጅ ተስፋ አትቁረጥ መኖር የራሱ ትልቅ ላንተ ሀብት ነው ያራዳ ልጅ ነቃ ደንገጥ ብለህ ወደ ስራ እንዲህ ስናሸው ይነሳል በስርዓት ይነሳል ከለሩ አው አሃ አንቺ ያ እየሰራው እንቁላል ነው እንዴ ጂኤሞ የሚባለው አገር ገብቷል እዩት እንቁላል እኮ ዶሮ የወለደችው እዚህ ሀገር እኮ ነው ከውጭ አልመጣ አይደለም እንትኖቹ አራቸው አይዶሮቹ ነው እንጂ መሰለኝ አይዶን ነው ብቻ ጂኤሞ እንደዚህ ነው ጀነራል ሞዲፊኬሽን የተደረገባቸው እንስሳትም ይሁኑ ጽዋት የሚያመጡት ሳይድ ኢፌክቶቹ እነዚህ ናቸውልሽ ይሄ ነው በቃ ይሄ ጽድት ይሄ ውስጡ ነው ወይ እግዚአብሔር ይጠብቃል አቢ ወይ ማዘሮ ሻማ በስተና ሻማ ምን መብራት ጠፍቶ ነው ኧረ አይደለም በርቶ ኧረ ማይ ደግሞ ምንድነው ና ወይ በዛው ክብሪት ገዝተና ምን መለኩሻ ኧረ አይደለም መሀየሪያ
ድንጋይ ኧረ እማዬ ደግሞ አውቀሽ ምንድን ነው? ወይ አሁን ምንድን ነው ያልኩት? ሻማ ነው ግዛ አልኩህ አይደል? ኧረ አይደለም እናሳ ሲጋራ። ኧረ ፈሽላ አንተ ድንጋይ Il dit qu'il n'est jamais très loin, qu'il part très souvent travailler. Maman. ቤተሰብ እግዚአብሔር ተመስገን። እንዴት ነው? እኔ በጣም ደህና ነው። ቤተሰብ ከዚህ ወደዚህ ኦ ማይ ጋድ የለወጣ ጌታ እንደው አንቺ ሽሩባ ጸጉር የለም እንደ አንቺ ምንድን ነው ጭንቅላት ብቻ ነው እንደ ፈጠረ ምትል የእግዚአብሔር ተመስገን። ሁማኔሪ ስንት ገባ? 5000 ገባ፣ 3000 ገባ። ቤተሰብ 3000 ነው ሁማኔሪ ከሚገዛ 100 ግራም ኩንታል ማዳበሪያ ገዝቶ 50 ብር ገዝቶ እንደዚህ መጋጋጥ ያለ ቤተሰብ እንዴት ነው? ይመቻል አይደል? በእውነት ኮሪደር ልማት ሽሩባ አንቺ አናት ኮሪደር ልማት ነው። ግንባር ምንድን ነው የምትለው? ቤተሰብ አሁን ግንባር ይታያታል እንዴ? ማርኬት እንግዲህ እንደዚህ ማድረግ ነው አሰራር። እንግዲህ ይሄንን ይመስላታል ቤተሰብ። ይሄ እንደገና እንዲህ መሀል ካፍላ ማሳዝ ይቻላል። ይመቻል አይደል? ጽጌ ራስ ሁማኔሪ ከፍታታለች። እኔ ደግሞ የራስ ማዳብራ ሁማኔሪ አለ። ኦ እዛሬ ኮሽከኔ ናኔ ደቆኔ ታውኔ ሴት ልጅ ስትመታ አልወድም፣ ያመኛል፣ ያዞረኛል። ይኸውልህ ባለድስ መልቷን ክብር አይወድልም። እንዴት ክብር አይወድልም? እኔ አላምንም ድጋሚ እኔ አላምንም። በቀኝ እግር ደግሞ ኧረ ቀሚሱ ወደ ኋላ ቀሚሱ ወደ ኋላ ና ወደ ኋላ ማለት ነው አይደለ? እኔም እንደማልክ ከበርልሽ። እሺ እግሬን ይዘሽ ታሽኛ ጥርሱን እኮ እንዴ ብልጭ ሲያደርገው እንደ ሰኔ መብረቅ ልብ ትሰንጥቅ እኮ ነው የሚያደርግ። ልብ ተሰነጠቀሽ አትጀሰማዩ ቀናተኛ ሚስት እኮ ናት ነው ዋ ተጨቃጨቃ ሚስት እኮ ናት። ታለም ላገባኝ ሴት ልጅ የት ልታጅ ነው? ምን ልታረጊ ነው? ማን ልታገኝ ነው? እንዴት ነው? ወዴት ነው አይባልም። ዝቋል ሁለት ቃሪያ ተሞክቷል። አንዱን ብለው አንዱን ብትነካው ግን እንደዚህ ማራግጥ እንደ ቃሪያ ምን ሞክተሽሻል? አምር እንደዚህ ተመርሬ ያለው እናንተ ታወረድኩ አንተ ነው ያርግ እና አብቀኝ አሁን አውርደኝና ለራሽ ምግብ አቀርብ ባዳሙ ሙያ መጣብ ወይ ያደለኝ ሳይደርሱባቸው እየደረሱ ይመለሳሉ እየቀመሱ አለ። ሄሎ ወዬ ጓደኛዬ እንዴት ነህ? ስደውል እኮ አታነሳም ቅድም። ኧረ እኔ ጋር ሰርፕራይዝ አለ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ጀርባውን ሲሰጥ ትናንት ያመኑት ጓደኛዬ እኛ ግን አለን ሳይለየን ወረት ከእናቱ ልጅ በልጦ ቅናት ልቡን ገዝቶት የአቤል ሞት ከሆነ ለቃየል መሰዋት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል የኛስ ጓደኝነት ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ የህሊና ጋብቻዬ ይኸው ጓደኛዬ ይሄ ነው ሰርፕራይዝ ወደድከው እውነት እሺ እንደዋወላለን በቃ እሺ ተኔ በለ የወደደ እኮ ያስጠላል አባትሽ ናችሁ እንጂ እኔ እኮ እንደዚህ እንደ መሬቱ ንጣፍ ሆኜ ነው አባቷ ምን አልኩ አንተ አባትሽ ናቸው እንጂ አባትሽ ናቸው እንጂ ነው
አንተ ሸረሪት ቆይ ና ወይኔ አሉ ቦቦ ዋጀፋ ቢዲ ይላል God have mercy. ሰፈር አራፍሳ ነው ጓደኛዬን ለመሸኘት ከሰፈር እየወጣው አንድ መኪና የያዘ ሰውዬ ይጠራኝና በጣም ነው የምታምሪው ማንም ሰው ነግሮሽ አያውቅም ምናምን ይለኛል። አመሰግናለሁ ብዬው ልሄድ ስለ ወሬ ነው የምትይዡ ልሸኝሽ ምናምን ይለኛል። አይ አልፈልግም እኔ በባስ ነው የምሄደው ጓደኛዬም እየጠበቀችኝ ነው ስለው ስልክሽን ስጪኝና በኋላ ደውዬልሽ አብረን እንመልሳለን እሸኝሻለሁ ብለው ስልኬን ተቀበለ። እንዳለውም ሰዓቱን ጠብቆ ደወለልኝና የምሬን እኮ ነው እሸኝሻለሁ የት ነሽ ምናምን አለ። ጦር ኃይሎች ነበርኩኝ አጋጣሚ እዛ ድረስ መጣል። መንገዳችን ላይ ስለራሱ ያወራልኝ ጀመር። የእናትና አባቱን ቢዝነስ እንደሚያስተዳድር አባቱ ለሕክምና እንግሊዝ እንደሄደ በቃ በጣም ቦስ እንደሆነ እንዳምን አይነት ወሬ ይነግረኝ ጀመር። በዚህ መሀል ስልክ ይደወልለትና አንስቶ ወይኔ በጣም ይቅርታ እሺ ያመጣለሁ ምናምን እያለ ያወራልና ልክ እንደዘጋው ምንድነው ምን ሆነ ነው ስለው ለሰው መስጠት የነበረብኝ ዶክመንት ነበር ወደ አንቺ ስመጣ አረፈርኩባቸው ሲልኝ ወይ በቃ እኔ ለምን አልወርድልህም ሄደ ስጣቸው አልኩት። በውስጤ ገና በመጀመሪያ ቀንማ ይሄ ሁሉ መስዋዕትነት አያስፈልግም እያልኩኝ አረ ችግር የለውም መንገዳችን ላይ ስለሆነ አሁን ስናልፍ እናቀብላቸዋለን ይለኝና ልክ 24 አካባቢ ስንደርስ መኪናውን አቆመና እና ይወርደን እናቀብላቸው ሲለኝ አይ እኔ መኪና ውስጥ ጠብቃለሁ አንተ ሰተና አልኩት። መኪና ውስጥማ ብቻሽን ይደብርሻል እነሱ እስኪደርሱ ድረስ ሻይ ቡና አለን እኛ ምናወራለን ይለኝና ከመኪና ውስጥ የሆነ ዶክመንት ያዥልኝ ብሎ ይሰጠኛል። ከዛ ፊት ለፊት ያለ ካፌ ገብተን መጠቀም ጀመረ። በዚህ መሀል አሁንም ስልክ ተደወለለትና እኔ ትንሿ መኪና ነው ይዤ ወጣሁት በዛኛውም ስልክ እንዳትደውልልኝ በተን ስልኬን ነው ይዤው ወጣሁት ምናምን አለ። በቃ በጣም ሀብታም ነው ይመስለኛል። ትንሽ ቆይቶ እስኪ ስልክ አስደውይኛለኝና ቁጥር እየነገረኝ ጽፌ ስልኬን ሰጠሁትኝ። ከዛ ደወለን ደረስክ እንዴ ምን ጋር ነህ እሺ ልውጣልህ ደርሳል ምናምን አለና ስልኬን እያወራ ወጥ በፍጹም አልጠረጠርኩትም ነበር። ሲቆይብኝ ግን አስተናጋጇን ይሄው ቦርሳዬ ይቀመጣ እንዴ ሰው ቼክ አድርጌ ልምጣ አልኳትኝና መኪናውን ያቆምንበት ቦታ ሄጄ ቼክ ሳረግ መኪናውም የለም ዶክመንት ነው ብሎ ያስያዘኝም ወረቀት ስለነበረ እሱም የሱ ዕቃ ነው ብዬ ስላሰብኩ ይቀራል ብዬ በፍጹም አላሰብኩም ነበር። በጣም ተናድጄ ወደ ካፌው ተመልሼ ላስተናጋጇ ስነግራት እኔንም እንደዚህ አድርገውኛል አይዞሽ ምናምን ብላ አጽናንታኝ እዛ የነበረው ሰው የተጠቀምንበትን ሂሳብ ከፍለውልኝ ተረጋጊ ብለው አጽናንተው እኔም እያለቀስኩኝ ወደ ቤቴ ገባሁ። እባካችሁ በተለይ ወጣት ሴቶች ተጠንቀቁ። ቆመብኝ ካለ ወንድ ልጅ ማለት ነው ሴት ልጅ ምንድነው ማለት ያለባት ምንድነው የምትለው? ቆመብኝ ካለ ወንድ ልጅ ሴት ልጅ ምንድነው ማለት ያለባት? በህይወቴ ግራ ያጋባኝ ጥያቄ ምሬ ነው የምላችሁ። የምታውቁት ከሆነ መልሱልኝ። ቀኑ እንደመጨለም በኔው ላይ አለና አድማስ ዳመናውን በኔው ላይ ጣለና ደጉን ቀን ያምጣልኝ እንኳን ጊዜው መሽቶ ሌቱም አይነጋልኝ ብራ ባረገልኝ እንኳን ቀን ታክሎስ ሌቱም አይነጋልኝ ደግዟል ሊሰማ ለማሳኦ በርክቷል በጊዜ ጉመታኦ ብርዱን ሲያሳልፈው ሰው በመኝታው የኔም ቤት ተብሎ ቀዝቃዛኦ ጎኔን ጣል አድርጌ ካጎዛኦ ይረግፋል ልቤ ላይ የኔ ሀሳብ ጤዛው ለብዙ ሽንት ቤት ነበር ያልተረታ ዛሬ ግን ባንቺ አር ልቤ በጣም መታ። አንተ እንደዚህ ራስን ትወርዳለህ? ናይን ስማ የኔ ሞናሊዛ እንዴት ነው የምታምሪ? እኔ መጣው አለው አንቺ በደንብ ሪ። አረ በእናትህ አታግማመው። እሪልኝ በሞቴ በቀጭን በወፍራም ሽታ እንኳን የለውም ይሰጠኛል ሰላም። እንደዚህ ይቻላል? እናታለት የኔ አረቡቡ አታ አረይ ትርሽነሽ እንደይቱ ምጠጡ ግማታም ታሪሽ ታለንት እኮ ነው ተረሽ ቆሻሻው ልትቆሻሻ አረ ክሬቲቪቲ አናዘር ሌቭል ያስባለኝን ቪዲዮ አብረን ምን ይሆናል። ታዲያ እናንተም ቪዲዮን በማየት በነፃነት ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን እያስቀመጣችሁልን ሼር ላይኳን እንዳትረሷት። ወደ ቪዲዮ ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ። ባለ ሱቅ እንቁላል ስንት ነው? 25 ብር 25 ብር። አዎ በጣም ጥሩ ብዬ አራት አርግልኝ ብዬ 100 ብሬን አውጥቼ ለሰጣው ስለወደቀ 100 ብሩ ላነሳ ዝቅ ብዬ እስክነሳ 28 ብር ገብቷል እንቁላል 28 ብር ክውነ 28 ብር። አው በላንተ ተቀልዳለህ። የ100 ብር ካርድ ሰጠኝ ብዬ ካርዴን ገዛው። ፓኬጅ ሞልቼ ቪዲዮ ሪካርድ እያረኩ 75% ብር ፖስት ያርገው አያርገው አላቀም። ፖስት ካረገው ፎሎ አርገኝ ቁርሴን ነው የፖስተትኩልህ። ብራዘሪ ምንድነው ማድረግ ያለብን? እስከ መቼ ነው ዝም የሚባለው? እኔ ሰላማዊ ሰልፍ ልውጣ ነው ብቻዬን በቪዲዮ። አንተ ኮሜንት ላይ ሰላማዊ ሰልፍ ትወጣለህ አትወጣም ነው ጥያቄው።
ግራ የገባኝ ድፍረት ሲታደል እኔ የት ነበርኩኝ? ታዲያ እናንተም ቪዲዮን በማየት ሀሳብ አስተያየታችሁን እንደተለመደው ኮመንት ሴክሽን ላይ ያስቀመጣችሁልን። ለዚህ ቻናላችን አዲስ ከሆናችሁ የፕላስ ምልክቷን በመጫን እያደረጋችሁ እኛንም እያስደስታችሁ አብራችን ቆዩ። ወደ ቪዲዮ ቆይ የጀበናውን ስፖንሰር ለምን አትነግሩንም? ይሁላ ጀበና ወይስ እኔም ብቻ ነው ይሄ የጀበና ጉዳይ ያሳሰበው? ቆይ ጀበናውን ኬት እያመጡት ነው? ባይ ዘ ዌይ ቲክቶካቸው ወዲያው ቫይራል ወጥቶ በጣም ብዙ ፎሎ አግኝተዋል። ለማንኛውም እነማን ናቸው የሚለውን አብረን እናያለን። እናንተም ደግሞ ሀሳብ አስተያየታችሁ ኮመንት ሴክሽን ላይ ያስቀመጣችሁልን። በተለይ ለዚህ ቻናል አዲስ ሆናችሁ የፕላስ ምልክቷን በመጫን ቤተሰብ በመሆን እኛንም እያስደሰታችሁ ወደ ቪዲዮ አብራችን ቆዩ። የቆዳውን ቀለም እንደፈለገ የሚቀይር እንስሳ ምንድን ነው? እስስት። ታዲያ ለምንድን ነው ፈተና ላይ ዮኒ ማኛ ብለህ የመለስከው? ቤት ተከራይታችሁ የምትኖሩ ሰዎች የኔም ቪዲዮ አትዩት። በጣም ስትስቅ አከራይህ የደላህ መስሎት ኪራይ ይጨምርብሃል። ሚስቴ ከሷና ከዛሬው ጨዋታ እንድመርጥ ጠየቀችኝ። እኔም 90 ደቂቃ እንዳስብበት ስጭኝ አልኳት። ቅድም ከአንዷ ጋር እየሄድኩ ዝናብ ጠብጠብ ማድረግ ሲጀምር ዋሌት ከምታክል ቦርሳ ውስጥ ጃንጥላ፣ ጃኬት እና ስካርፍ አላወጣችም። አስማት ነው መሰለኝ። በዚህ እድሜያችሁ እጅ ለእጅ ተያይዛችሁ መቼም እውነተኛ ፍቅር መሆን አለበት። አረ ለዛ አይደለም፣ እጇን ከለቀኳት ሁሉንም ነገር ገዝታ ኪሳራ ላይ ትጥለናለች። የሀበሻ ምቀኝነት እኮ ገሃነም ሞልቷል። ገነት ይግባ ብትባል እንጠጋጋለን። ገሃነም ይምጣ ይበቃናል ነው የሚሉት። በሊሞዚን አግብቶ በእግሩ የሚሄድ እኮ ሀበሻ ብቻ ነው። የኢትዮጵያ ሕዝብ እየኖረ ያለው ራስን ማጥፋት ኃጢያት ስለሆነበት ብቻ ነው። ሀብታም ስትሆን ሹገር ዳዲ ትባላለህ። ድሃ ስትሆን ግን ቅሌታም ሽማግሌ ነው የምትባለው። ቸግሮት ጎረቤት ዲሽ ሰርቶላቸው ፈጣሪ ስጥልኝ ሲወት ተቀብላችሁ ስጡኝ አላቸው። ገጠር ያለው ወንድሜ ደውሎ 6 ልጅ ወልጃ ኑሮ ከብዶኛል የሆነ ነገር ላክልኝ ሲለኝ ኮንዶም ላኩለት። አንዳንድ ሴቶች ግን ታስቆኛላችሁ። በስህተት አርግዛችሁ ልጃችሁ ሲወለድ በጸሎት ብላችሁ ስም ታወጣላችሁ። ቤቢ ጉራጌ መሆናቸው መቼ ነው ያወቀከው? እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባሁሽ ያለ ቀን። ጓደኞቼ ጋር በሊቢያ በኩል እየተሰደድን ነው። ሙቀቱ፣ ረሃቡ፣ ጥማቱ በጣም ከባድ ነው። የባንክ አካውንት ውስጥ ስንት ብር አለ? በመጀመሪያ እድሜሽ ስንት እንደሆነ ንገሪኝ። ኢትዮጵያ ውስጥ ባለስልጣን ለመሆን ምን ምን ያስፈልጋል? ባዶ ጭንቅላት ካለ በቂ ነው። የአባይ ግድብ ተጠናቆ በቅርቡ ስራ ይጀምራል። ይሄ ህይወትን ምን ያክል ያሻሽለዋል? እስኪ ታይኝ። ሺህ ቢታለብ ያው በገል ያለች ድመት። ለኢትዮጵያ ህዝብ ማለት የምትፈልገው ነገር ምንድን ነው? ፓስፖርት አውጥቻለሁና በቃ ደገፍ ደገፍ አድርጉኝ እና ልቆስቁሰው። እናንተ ሰፈር ውሃ ሄዶ አያውቅም ይባላል፣ እውነት ነው? ከውሃው በላይ ቆጣሪ አንባቢው ቶሎ ቶሎ ይመጣል። ጋሼ ለሴቶች ምክር፣ ጡትና መንግስት ጊዜውን ጠብቆ መውደቁ አይቀርም። እድሜሽን በደንብ ተጠቀሚበት። ጋሼ ፈጠን ሲል ነው ወይስ ቀስ ሲል የሚመቾት? ልጄ ከጥንቸል ይልቅ ኤሊ ስለ መንገድ ብዙ መናገር ትችላለች። ረጋ ሲባል ነው የሚጣፍጠው። በህይወት ትልቁ Bless up everyone. I and I here in Mercato, Addis Ababa. Feel the vibes. Pure positive energy. Yeah, man. ስሙኝማ የአራዳ ልጆች ቃ ብዙ ነገሮች ሊያልፉ ይችላሉና ነገር ግን የዘንድሮ 12ኛ ክፍሎች መቼም ቢሆን አያልፉም። ትናንት ምሽት እንዴት ተዘረፍክ? በስማም ስትስቅ ስጫወትልኝ የወደደችኝ መስሎኝ ነበር። ኪሴ ስገባ ዋሌቴም ስልኬም የለም። መሳሪያ ይዛለው 12 ጥይት አለው። ማንኛችሁ ናችሁ ከሚስቴ ጋር እየተኛችሁ ያላችሁት? በቂ ጥይት ያለ አይመስለኝም። ከኔ ጋር አንድ ምሽት ከምታሳልፍ ይሄን 10,000 ብር ከምሰጥሽ አንድ ምሽት ካንተ ጋር ኦፍ ኮርስ። በቀደም ብዙ ሴቶች የሚወዱክ ብር ስላለክ እንደሆነ ተናግረክ ነበር። የምርክን ነው ወይስ ለጨዋታ ነበር? ይሄን ሰውነትና ብር ማን ይጠላል? አሁን
አሁን ፌሜስ ሆኛለሁ። ሰይፉ ላይ መቅረብ እፈልጋለሁ። ኮሜንት ላይ ሰይፉ እያላችሁ ጻፉ። They say Estifo's voice can shatter glass. I'm just here to see if it can shatter a building. እንግዲህ እንደምታዩት ነው የዳቦ ዋጋ በአዲስ አበባ በጣም አስገራሚ ሆኗል። እኔ የምለው የጅብ ችኩል ቀንድ ይነክሳል ያላችሁት መቼ ቸኩዬ መቼ ቀንድ ስነክስ አይታችሁ ነው? ምድረስ አክሳም ወገን እንቁላል 25 ብር ገባ እኮ። የኑሮ ውድነቱ በዚህ ከቀጠለ አፈር ብላ ግብዣ እንጂ ስድብ አይሆንም። ተቤ እያንዳንዳችን እኮ 74 ብር እንዳለብን ምን ታስባለህ? ኑሮ ከተወደደ ጀምሮ ነው ማለት እንቁላል 25 ብር ከገባ በኋላ ነው እንዴ 74 ወይስ አስከሞት ድረስ ያለው? ለአዳነች አቤቤ አድርሱልኝ። ህዝብ ኑሮ ስላቃተው አሁን እኛ ወደ ከተማ እንግባና ህዝቡ ደግሞ ወደ ጫካ ይግባ። ከዛ የኑሮ ሁኔታ ሲረጋጋ ተመልሰው ወደ ከተማ ይመለሳሉ። በ30ዎቹ እድሜ ውስጥ ያለ አንድ ወንድ ከእናቱ ጋር ሲኖር ማየት በጣም ያሳዝናል። ልጄ ምሳ ደርሷል፣ ቶሎ ና። እሺ እማዬ። ወይ የገዛ ጓደኛህን ለምንድን ነው የገደልከው? እንደ ቤት ይየው ከቤት ወጥቼ ስመጣ 2 እንቁላል ጠብሶ ሲበላ አገኘሁት። እንዴ በተወደደ እንቁላል እንኳንም ገደልከው? ስቲፖን ታውቀዋለህ? አዎ። የሱ ሙዚቃ ሲደብር መውጫው የት ነው ብለህ ጠይቀው፣ መውጫው መጀመሪያ የገባህበት ነው ይላል። ከረቴሌ ከአንድ ዓመት በፊት ለወሰድኩት ራውተር እስካሁን እዳ እያስከፈሉኝ ነው ሌቦች። አንሊሚትድ በዓመት የሚከፈለውም አይሰራም ሀላል። ከረቴሌ ከአንድ ዓመት በፊት ለወሰድኩት ራውተር እስካሁን እዳ እያስከፈሉኝ ነው ሌቦች። አንሊሚትድ በዓመት የሚከፈለውም አይሰራም ሀል። ከረቴሌ እስከ መቼ ነው ያ ዋይፋይ ዘለለ? ከአንድ ዓመት በፊት ወስዶ እንዳልኩት ራውተር አሁን ድረስ እዳ እያስከፈሉኝ ነው። የተለመደ አንሊሚትድ አይሰራም። ኮረቴሌ ከአንድ ዓመት በፊት ለወሰድኩት ራውተር እስካሁን እዳ እያስከፈሉኝ ነው ሌቦች። አንሊሚትድ በዓመት የሚከፈለውም አይሰራም ሀላል ዝርፊያ። ለኢትዮ ቴሌ ምን ይላሉ? ሀንግ በቀን የታሉ ሊሰርቁኝ መጡ፣ ልቤን አሳመመኝ። ለኢትዮ ቴሌ ምን ይላሉ? ሀንግ በቀን የታሉ ሊሰርቁኝ መጡ፣ ልቤን አሳመመኝ። እኔ ይህንን ዝም ብዬ ስመለከተው በእኔ ሳይንሳዊ ጥናት ቦንዳ ይመስለኛል። ታዲያ እናንተም ቪዲዮን እስከ መጨረሻ በማየት የመሰላችሁን ኮመንት ሴክሽን ላይ ያስቀመጣችሁልን። ታዲያ ወደ ቪዲዮ አብራችሁን ቆዩ። እንዲህ ስናሻው ይነሳል፣ በስርዓት ይነሳል ከለሩ። አዎ አሃ አንቺ ያ እየሰራው እንቁላል ነው እንዴ? ይሄ ጂኤምኦ የሚባለው እኛ አገር ገብቷል። እዩት። እንቁላል እኮ ዶሮ የወለደችው እዚህ ሀገር እኮ ነው፣ ከውጭ አልመጣ አይደለም። እንትኖቹ አራቸው አይዶሮቹ ነው እንጂ መሰለኝ። አይዶን ነው ብቻ ጂኤምኦ እንደዚህ ነው። ጀነራል ሞዲፊኬሽን የተደረገባቸው እንስሳትም የሆኑ እጽዋት የሚያመጡት ሳይድ ኢፌክቶቹ እነዚህ ናቸው። ልሽ ይሄ ነው በቃ። ይሄ ጸዳ ጽድት፣ ይሄ ውስጡ ነው። ወይኔ እግዚአብሔር ይጠብቃል። የዋጋ ጭማሪ ስታገኙ ጥቆም አድርጉ ብላችሁ ነበር። አዎ የት ነው? እኛ ሰፈር ስኳር 130 ብር ነው እየተሸጠ ያለው። እባክህ ካላለቀ ለኔም 3 ኪሎ ግዛልኝ። እንዴት ነው ነገሩ? አልተቻልንም እባክህ። እንዴታ የት ነው ያለ ነው? ቲፒ ነካልን፣ ዱባይ ከረምን። ቀጣይ ከኤቢ ማርሻል ጋር። ሰላም ኢትዮጵያውያን፣ እኔ ሰይፉ ጨንገር ነኝ። ዛሬ የዝናሽ ባል የኢሳያስ አፈወርቂ ሚስት ላይ መስተፋቅር ታሰራልኛለህ ብሎ ወደ ቤቱ ጠርቶኝ ወደሱ እየሄድኩኝ ነው። ቀጣይ ደግሞ መስተፋቅሩን እየቀመምኩት ቪዲዮ ሰራለሁ። ቢልቦ ጓንዛ። ሰላም ኢትዮጵያውያን፣ እኔ ሰይፉ ጨንገር ነኝ። በብዙ ኢትዮጵያውያን ጥያቄ መሰረት ዛሬ በቪዲዮ ተከስቻለሁ። ኔክስት ታይም ረዘም ባለ ቪዲዮ እመጣለሁ። እኔ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ቢልቦ ጓንዛ እሪ። እያንዳንዱ ኢትዮጵያዊ 71 ሺህ ብር እንዳለበት ስለተባለው ምን ይላሉ? ለምን ታዲያ ዘንባባዎቹን ሸጠው አይከፍሉም? እኔ እንደሆነ ሰፈር ሸምሱ ሱቅ ያለብኝን ምዳል ከፈልኩም። ስሙ ዳሌቻ ይባላል። ዛሬ ልሸጠው ነው። ከሌሎች በሬዎች ጋር ስለተጣላ 2 ሜትር የሚረዝም ሰው አይቼ እየተገረምኩ ገና አራስ ነው እኮ አለኝ። ሰፈር ሴተኛ አዳሪ ሞታ ከጓደኛዬ ጋር ለቅሶ ለመድረስ ሄደ። አንዱ ዛሬ ገና ብቻዋን ተኛች እያለ ማልቀስ ጀመረ። ሴት አስረግዞ መሄድ ኖርማል በሆነበት ሀገር ብር የሌለውን ወንድ ጥሎ መሄድ ምኑ ይገርማል? ሲያስነጥሳት የሚፈታ ጸጉር ይዞ እኮ ነው ጺም የሌለው ወንድ አይመቸኝ የምትለው። የተማረ ይግደለኝ ስትሉ የነበራችሁ ተመርቄ መጥቻለሁ። የት ናችሁ?
ወንድሜ ደክሞኛል፣ እባክህ ተነስልኝ። ኧረ እነሳልሻለሁ፣ ግን ችግሩ ከተነሳውልሽ በኋላ ዘረፈኝ ሌባ ነው እንዳትዪ እንጂ። ሚስትህን ለምን ለማዳን አልሞከርክም? እኔ እየሰመጠች መሆኑን በምን አውቃለሁ? ሁሌም እንደምትጮህብኝ ነው የጮኸችው። ስቲፖን ታውቀዋለህ? አዎ። የእሱ ሙዚቃ ሲደብር መውጫው የት ነው ብለህ ጠይቀው፣ መውጫው መጀመሪያ የገባህበት ነው ይላል። ከረቴሌ ከአንድ ዓመት በፊት ለወሰድኩት ራውተር እስካሁን እዳ እያስከፈሉኝ ነው ሌቦች። አንሊሚት በዓመት የሚከፈለውም አይሰራም ሀላል። ከረቴሌ ከአንድ ዓመት በፊት ለወሰድኩት ራውተር እስካሁን እዳ እያስከፈሉኝ ነው ሌቦች። አንሊሚትድ በዓመት የሚከፈለውም አይሰራም ሀል። ከረቴሌ እስከ መቼ ነው ያ ቫይፋይ ዘለለ? ከአንድ ዓመት በፊት ወስዶ እንዳልኩት ራውተር አሁን ድረስ እዳ እያስከፈሉኝ ነው። የተለመደ አንሊሚት አይሰራም። ኮረቴሌ ከአንድ ዓመት በፊት ለወሰድኩት ራውተር እስካሁን እዳ እያስከፈሉኝ ነው ሌቦች። አንሊሚትድ በዓመት የሚከፈለውም አይሰራም ሀላል ዝርፊያ። ለኢትዮ ቴሌ ምን ይላሉ? ሀንግ በቀን የታሉ ሊሰርቁኝ መጡ፣ ልቤን አሳመመኝ። ለኢትዮ ቴሌ ምን ይላሉ? ሀንግ በቀን የታሉ ሊሰርቁኝ መጡ፣ ልቤን አሳመመኝ። ትልቁ ያጣኸው ነገር ምንድን ነው? ጸጉሬን። ጋይስ ይሄ የዛሬ የመጀመሪያ አረቄ ነው። ጋይስ ይሄ ስንተኛ እንደሆነ ጠፋብኝ። በምንድን ነው የተመረከው? በኢንጂነሪንግ። ጠጋ በልልኝ። ፀሐዩ ተመቾት አባባ? ተመችቶኝ ነበር። አንቺ መተሽ ከመከለልሽ በፊት ሰላም ነው። እንዴት ናችሁ? I'm Abraram. Today I'm in Asmara, Eritrea. This week I've got a big mission to accomplish. Stay tuned. What do you want me to do in Asmara? Drop it in the comments. ሰላም ሚኒስ ጆርጅ ሰክተው እየነቀሉት ነው። ምን አለ ቢውል ቢያድር እያለች ነው። ምን ይላሉ? ተሳስታለች የኔ ልጅ። ነገሩ እኮ መራቢያ እንጂ መክደኛ አይደለም። አንዱ ጀለስ ቅድም የፈሳው ፈስ በጣም ከባድ ነበር። በእርግጠኝነት የምነግራችሁ ፈሱን በብልቃጥ አድርጎ ፍሪጅ ውስጥ ቢከተው ሰገራ ይሆን ነበር። ጀለስ ታሙ ሆስፒታል ተኝቶ ባናና ማስቲካ ሰጥቼው ምን ላድርገው ሲል አይ ሙዝ ስለተወደደ እኮ ነው። አረ ጨዌ ልጄን የግል ትምህርት ቤት አስገብቼው ወላጅ አምጣ ተብሎ ስራ ቀርቼ ሂጄ ምንድነው ስላቸው ከምሳ በኋላ ውሃ እየጠጣ አይደለም አሉኝ። ሴቶች የፍቅር ጥያቄ አቅርበህላቸው ሳይፈልጉ ሲቀሩጻ እኔ ልቅርብህ እጎድሃለሁ ከኔ የተሻለ ታገኛለህ ብለው ይሸውዱሃል። ሌቦች ጓደኛዬ በተኛበት ቤቱን ሰብረው ገብተው ምንም ነገር ስላላገኙ ደብድበው ተወጡ። እንዴ ምን አረገ? ወደፊት በርትተህ እንድትሰራ ትምህርት ይሆንሃል አሉኝ። ጋሼ መጠጥ ለሚመጡ ወጣቶች ምን ምክር ያስተላልፋሉ? ደረቅ ያለ መጠጥ ስትጠጡ በረዶ ማድረግ እንዳትረሱ። ላጣ ሰዎች ራሳቸውን ሲያጽናኑ ልጅ እያለው እኮ ጸጉሬ ድፍት ብሎ ቅንድቤ ጋር ይደርስ ነበር ይላሉ። ከሀበሻ እናቶች የማይገባኝ ቃል ቢኖር እንጦሮጦስ ግባ የሚሉት ነገር። እንጦሮጦስ ግን የት ነው? ጩጴዋ ሲስተሬ ወንድ አላምንም ብላ ፖስት አደረገች። ብስኩቷን በልቶባት ነው በሉኝ። 2 ሜትር የሚረዝም ሰው አይቼ እየተገረምኩ ገና አራስ ነው እኮ አለኝ። ሰፈር ሴተኛ አዳሪ ሞታ ከጓደኛዬ ጋር ለቅሶ ለመድረስ ሄደን አንዱ ዛሬ ገና ብቻዋን ተኛች እያለ ማልቀስ ጀመረ። ሴት አስረግዞ መሄድ ኖርማል በሆነበት ሀገር ብር የሌለውን ወንድ ጥሎ መሄድ ምኑ ይገርማል? ሲያስነጥሳት የሚፈታ ጸጉር ይዞ እኮ ነው ጺም የሌለው ወንድ አይመቸኝ የምትለው። የተማረ ይግደለኝ ስትሉ የነበራችሁ ተመርቄ መጥቻለሁ። የት ናችሁ? ወንድሜ ደክሞኛል፣ እባክህ ተነስልኝ። ኧረ እነሳልሻለሁ፣ ግን ችግሩ ከተነሳውልሽ በኋላ ዘረፈኝ ሌባ ነው እንዳትዪ እንጂ። ሚስትህን ለምን ለማዳን አልሞከርክም? እኔ እየሰመጠች መሆኑን በምን አውቃለሁ? ሁሌም እንደምትጮህብኝ ነው የጮኸችው። የሽጓ አይዋ አንድ የስንሳቱ ነው በይ። ኧረ እኔ እንጃ አንተ እየቆማብኛል። አማ ታስበጃት ታዲያ መሆንሽ ነው። አስበጃት። አይዞህ ጓደኛዬ። አልቻልኩም። ጓደኛዬን እንደዚህ ሲሰቃይ ማየት አልችልም። ሌሊቱን ሙሉ ሲያቃስትን ያደረው እኮ። አይዞህ ጻ መድኃኒት እየወሰደ ነው ጻ በቅርቡ ይድናል። ዶክተር ጻ ይሄ ስቃይ ከልክ ያለፈ ነው። እኔ ጓደኛዬ ሲሰቃይ ቁጭ ብዬ ማየት አልችልም። የሆነ ነገር ማድረግ አለብኝ። ቆይ እና አንተ ከኛ የተሻለ መፍትሄ አለ እንዴ? አዎ ዶክተር፣ ጓደኛችን በቁሙ ከሚሰቃይ ጻ ጨክነን እንብላውና እናሳርፈው።
ባለፉት 2 ሳምንታት ብቻ ከ15 በላይ አህዮችን ለተሻለ ትምህርት ስራና ብሩ ተስፋ ወደ ውጭ ሀገር ልክ ያለው። ቅርታ ጌታዬ፣ መታወቂያ የጠፍቶብኝ አዲስ ለማውጣት ነበር። የጠፋውን መታወቂያ ፎቶ ኮፒ አምጣ። መታወቂያው ስለጠፋ አይደል እንደዚህ የመጣሁት? እንዴት ነው ኮፒ የማደርገው? ፎቶ ኮፒ ከሌለ መታወቂያው መጀመሪያም እንደነበረ በምን እናውቃለን? ሂድ የጠፋብን መታወቂያ ፈልገህ አግኝ። ከዛ ፎቶ ኮፒ አድርገና። እንዴ ያሞታል እንዴ? እናቶትንና ምንድነው የሚቀባጥሩት? ይሄ አማኑኤል እብዶች ሆስፒታል ነው? አዎ። አጉላላቸው የሚባል ታካሚ ያላችሁ? እባክዎ መስመር ላይ ቆዩ፣ አይችልም መለስ። ታካሚ አጉላላቸው ትናንት ምሽት አጥር ዘሎ አመለጠጥ። ማን ልበል? እኔ ነኝ አጉላላቸው። መውጣቴን ለማረጋገጥ ነው የደወልኩት። እግዚአብሔር ይመስገን ዛሬ ማክሰኞ ነው። የምጠጣው በሚጀምሩ ቀናት ብቻ ነው። ማክሰኞ፣ መዕሮብ፣ መሐሙስ፣ መዓርብ፣ መዕዳም። እየረበሽካቸው ነው እኮ። የራሳቸው ጉዳይ። ሙሉን ቀኑን ስትኛ ነበር። እነሱ ለምን ቤት ተወኝ ውጭ ሄዱ? እንዴት እየሄደ ነው? ገርማል። እስካሁን አይፎን 16 ፕሮ ማክስ አልገዙልኝም። በቂ እንቅልፍ አገኘ? የምን እንቅልፍ? ዛሬ ደግሞ ማምና ዳዲ ስክሪፕቱን ይለማመዱ ስላደሩ መተኛት አልቻልኩም። ማታ ለምን አልተኛም? ማሚና ዳዲ አዲስ ልጅ ለማምጣት እየረበሹኝ ስለነበር። ሃሎ ፖሊስ፣ ባካችሁ በፍጥነት ኑ! ማሚና ዳዲ እየተጣሉ ነው። ቅርምልክ ውሃ የሚመስለው ነገር ሲተኩሱብኝ እኔን እንኳን ሳይጠይቁኝ ሰብአዊ መብቴን ጥሷል። በህግ መጠየቅ አለባቸው። 8 ወር ስትሆን ምን መስራት ትፈልጋለህ? የነማ ቤት። አሁን እኮ ነው የተወለድኩ። ተረጋጊ እንጂ። ለተከታዮች ጸሎት። እግዚአብሔር ሆይ ንጹህና የቄና ልብ ስጣቸው። በልተሃል? ደበበን አልበላሁም። በዚያ ቀን ደበበ ማታ ቤቴ ፊልም ላይ መጥቶ ነበር። እኔ ግን ከሽንት ቤት ስመለስ ደበበ ተሰወረ። ማመን አቃተኝ። ሁለቱንም ወገኖች ሰምቻለሁና ነፃ አደርጋለሁ። በጣም ንጹህና ተግባቢ ትመስላለህ። እኔ ራሴ ሃይና ነኝ፣ ስለዚህ እረዳሃለሁ። አህዮቹ በዳኞች ችሎት የምከሰስ መስሏቸው ነበር። ዳኛው ጓደኛዬ መሆኑን አላወቁም ነበር። በስልጣንህ ወዳጆችን እየረዳህ ነው ተብለሃል። እንዴት ምላሽ ትሰጣለህ? ከማን ጋር እንደምትነጋገሪ አታውቂም። ዘበኞች ኑና ያዟት። አሁን መጽሐፉ ወን ለመጻፍ ብዙ ጊዜ አለውት። ወንድሜ እስቲ ስጋ ቶሎ በል፣ አጥንት እንዳይበዛው። አታስብ ወንድሜ፣ ያበደ ስጋ ነው። ስንት ኪሎ ላርግልህ? አልተመዘንክም እንዴ? ምን ትቀባዝራለህ? ስንት ኪሎ ስጋ እንደምትፈልግ ንገረኝ። ስጋ ሻጩ የት ሄዶ ነው ስጋዬን ሳይሰጠኝ? በእኛ በክብር የማይስተናገድበት ሀገር ስራውን ብቶ የት ሄዶ ይሆን? ይብቃል። የአህዮች ጥቃት በቃ ሊባል ይገባል። ከዚህ በኋላ ዝም አንል። ወንድም አህዮቻችንን እየጨረሱ ያሉ አካላት አሉ። እኔም ወንድሜን ደረሰና አጥቻለሁ። እዚህ ሌሊት የሰው ቤት ምን ልታደርጉ ነው የገባችሁት? ኧረ በህግ አምላክ አልሰረቅንም አልኩ እኮ። ምሽቱን ጅብ እንዳይበላን ስለፈራ ነው ሰው ቤት የገባን። አያገባኝም። ምንም ሆነ ምን ዛሬ እዚህ ነው የምታድሩት። ያገኘሁትን ገንዘብ እንዳለ ሰጣለሁ። ለጓደኛዬ ምግብ አምጣለት። ምንም አልቀመሰም። ደበበ አይዞህ ጓደኛዬ፣ ወንድሜስ። ለምንድን ነው ይሄን ያህል የምታለቅሰው? ሆዱ ጉር ሲላሰማው ረሃብ ከሚገለኝ በልተህ አሳርፈኝ ማለት እኮ ነው። ደበበ አይዞህ ጓደኛዬ፣ ወንድሜስ። ወይ ትዘፍናላችሁ ወይ የሻማ ትወርዳላችሁ። ኧረ ተረጋጋ፣ ችግር የለውም። የአህያ ቅልጥም የሚል ለደበበ የገጠምኩት ዘፈን አለ፣ እሱን እዘፍናለሁ። የአህያ ቅልጥም እንዴት ይጣፍጣል! የደበበ ቅልጥም እንዴት! ኧረ በባዶ ሆዴ መዝፈን አቃተኝ እኮ። በቃ ሁሉ ጌም ስለ የሰራ ነው ብር አለት፣ እሱን እንሰጣችኋለን። እንደዛ ይሻላል። እንዴ ወይዘሮ አበራሽ፣ ከመቼ ጀምሮ ነው እስር ቤት ያለ ሰው በፍርፍር የሚጠየቀው? ደበበ ስማልኝማ ይሄን ጉድበ ዝም በል። ይሄን ከፈራችሁ ማን የሰው ቤት በማታ ግቧላችሁ? አይ አርፈ እየሰጡህን ብላ። እንደውም ታዩ፣ እኔና ደበበ ትናንት ተስማምተናል እኮ። መጀመሪያ እኔ በላዋለሁ፣ ከዛ እሱ ይበላኛል። ወንድማማቾች ነን እስከ ሞት ድረስ። አፈር ብላ። እኔ ማሞ፣ እኔ ድፍት ልበልልህ። የት ሄድክብኝ? አብረን ተኝተን ጦት ግን አልተነሳክም። ለቤተሰቦቹስ ምንን ብዬ ነው የምናገረው? እባካችሁ ካያችሁ ንገሩኝ፣ ወረታውን እከፍላለሁ አደራ። ጋይስ በኮሜንት ኳ። አንተ የሚባለው እውነት ነው። አንተ ነህ ደረሰን የበላኸው። ስለዚህ ጉዳይ መወያየት አልፈልግም። የመጣሁት አልበሜን ለማስተዋወቅ ነው። ድሮ እንደ ጅብ ነበር የምጮኸው። ያንን ሲሰሙ ድምጽህ ጥሩ ነው ለምን አትዘፍንም አሉኝ። እንደዛ ነው ዘፋኝ የሆንኩት። ደረሰው ዳማቱ ደመቀ ብሽቱ በዱት እንዴት ትገልጸዋለህ? ሰነፍ ነኝ ብለህ ታስባለህ? ሰነፍ ከመሆኔ የተነሳ ማግባት የምፈልገው እርጉዝ ሴት ነው። ምን ነው ደስተኛ አትመስልም? ተወኝ እባክህ። አጎቴ አማራ መሆኑን ሰምቻለሁ። አሁን መጥቶ አንበርብር ሊለኝ ነው ስሜን። አንተ ጀዝባ
ምንድነው የሚያጃጅልህ? ግራቂጥህን ሳልቦጭቅልህ ውጣ እና የወረወርከውን አንሳ። አንድ ፍየል ስንት ነው? 20,000 ብር። 20,000 ብር በጣም ውድ ነው። 4,000 ብር ሽጥልኝ እስቲ። ትቀልዳለህ እንዴ? በ4,000 ብር የፍየሏን ቆዳ ገዝተህ ልበሰው። አሁን ሳልቦጭቅህ ካጠገቤ ዞር በል ጀዝባ። ለቅሶ ቤት ቁማር እየተጫወትን ጓደኛዬ ተበላና ቀና ብሎ የሟቾን ፎቶ አይቶ ይች ሙት ይዛኝ ሞተች አላለም። የምን ይሁንልህ? የምን እሺ እንኳን ወደ ቻዮና ሾንሾንጂ ካፌ በሰላም መጪው። ደንበኛችን ምን ልታዘዝዝ? እሺ የሚቦላ ምን አለ? የሚበላ ብዙ ነገር አለን። የእንቁራሪት ጥብስ፣ የውሻ ምላስ በበረሮ፣ የሸለሊት መረቅ፣ የአህያ ላጀ እና ደግሞ የድመት ዳሌም አለን። ምን ይሁንልህ? ምን አልክ? አንተ የሆንክ የቻይና ውሻ። እሺ ጣፋጭ የቻይና ውሻ ምግቦች ስላሉን እነሱን አመጣልሃለሁ። ሚጠጣስ ደግሞ ምን ይሁንልህ? ምን አይነት መሳደብ የማይቻልበት ሀገር ነው የመጣሁት? ውሻ ማለት እዚህ ሀገር ምግብ ነው እንዴ? እንደውም ተው፣ ሀገር ሄጄ ሽሮ እየበላለሁ። ፖሳም እኔ ፍቅር ካንተ አርግዣለሁ። እኔ ከደሙ ንጹህ ነኝ። ከፈለግሽ አስወርጂው። ግን እኮ አባቴ ለልጃችን ብሎ 20 ሚሊዮን ብር ሰጥቶኛል። እኔ እኮ አስወርጂ ያልኩሽ ውስኪ ነው። የኔ ማር ልጅ እኮ ጸጋ ነው። ሰላም ነው። አባሽም ይባላለሁ። ጻባላለሁ። ሰላም ነው። እዚህ ሰፈር መስማት ለተሳናቸው እርዳታ እየሰጠን ነበር። ምን አልከኝ? አልተሰማኝም። እዚህ ሰፈር መስማት ለተሳናቸው እርዳታ እየሰጠን ነበር። ካልሆነ በምልክት ቋንቋ ንገረኝ። እየተሰማኝ አይደለም፣ ጆሮዬ ችግር አለ። አቶ አጉላላቸው እንኳን ወደ ደበበሹ በሰላም መጣህ እያልን ወደ ቪዲዮ እስቲ ቪዲዮን ክፈተው። Look at you. Hey buddy. ግን ምን አስበህ ነው? ባለትዳር ሆነህ አይከብድም? ግን ልጅቷ እኮ ነች ጉድ የሰራችኝ በእናትህ። እኔ ማለት የምፈልገው ሚስቴ፣ እኔ አሁንም አንቺን ነው የምፈልገው። አጉላላቸውን ሰምታችሁታል። ሚስቱን ይፈልጋታል። ችግሩ ግን ቪዲዮ ላይ ያለችውንም ልጅ ይፈልጋታል። ደበበበ ግን ከሚስቴ ጋር ልታጣላኝ ነው ወይስ ልታስታርቀኝ ነው የፈለከው? ፈጸምከው ቀለል ያለ ወንጀል መሰረት አርሰናል ዋንጫ እስኪበላ ድረስ በእስር እንድትቆይ ተወስኖብሃል። ምን ነው ክቡር ዳኛ፣ ከዚህስ የሞት ፍርድ ይሻል ነበር። ጥሬ ስጋው ተመቸ? አዎ በጣም አሪፍ ነው። የአያ ስጋ እኮ ነው። ማዘር ትልቁ የኢትዮጵያ ተራራ ማን ይባላል? ዶክተር አብይ ወይም የአማራ ህዝብ ከሁለት አንዱ ነው። ልጄ ኮማቾች የት አላችሁና? ከደሃ ቤተሰብ በመወለድህ ምን ተሰማ? ድሃ ሆኖ መሞት እንጂ ድሃ ሆኖ መወለድ ኃጢአት አይደለም። ከዚህ ከሆስፒታል ስትወጣ በመጀመሪያ ምን ማድረግ ትፈልጋለህ? ናማዝ እርጥብ መብላት። ነገር ዋይልሽ ነገር ተሸክሜ ያኖርሽ ነበር። ውጥር ውጥር ንጥር ንጥር ምን አመጣው አልኩኝ ፍቅር። ሄሎ ፖሊስ፣ አባቴ ሲወጣ እናቴ ከዘበኛችን ጋር ስለተጣላች ቶሎ እንድትመጡ ፈልጋለሁ። ህይወት አሸናፊ የምታደርግ ስትጋፈጣት ነው ብሮ። እኔ እንደሚንግረኝ ሰው ባገኝታ አሁን የደረስኩበትን እጥፍ እጓዝ ነበር። ግን ምን ያደርጋል አሁን ይሄንን ስናገር ቁጭ ብለም አተውድሉ ለምንድን ነው የማታገባው? የሴቶችን ሚስጥር ሳላቅ እንዴት አገባለሁ? ዩቲዩብ ላይ እኮ ቪዲዮ አለ ስለ ሴቶች። ምን አይነት 7 የሴቶች ሚስጥራት የሚል ቪዲዮ አለ። አረ 7 ሚስጥር ያላት ሴት ባገኝማ እልል ብዬ ነበር ማገባት። ያጠፋኸውን ጥፋት እንዳለ ሆኖ ተናገር። አረ መርማሪ፣ እኔ ምንም አላጠፋው። እንደገደልካቸው መረጃ ደርሶናል። አሁኑኑ ተናገር። መርማሪ፣ ይመስለኛል ሌሊት 10 ሰዓት አካባቢ ነው። በመስኮት በኩል ልክ ሲገቡ
ድምጻቸውን ሰምቼ ነበር የነቃሁት። እንደነቃው አንዱ ሊያጠቃኝ ወደ እኔ እየመጣ እንደሆነ አየሁ። ራሴን ከመከላከል ውጪ ምንም አማራጭ የለኝ። በፍጥነት ቀደምኩት። እሺ ቀጥሎ ምን አረግ? ሁለተኛው እላዬ ላይ ዘሎ ተከመረ። ሁሉም ነገር ለማመን በሚያስቸግር ሁኔታ በፍጥነት ነበር የተከናወነው። በስተመጨረሻ ሁለተኛውን ጠብቄ መተውት። እጄ በደም ተጨማልቆ ነበር እና ከዛ ምን አረግ? ሁለቱም ተዘርሮ አየኋቸው። በህይወት ይኑሩ አይኑሩ አላወኩም፣ ግን አንደኛው ሲንቀሳቀስ አየሁትና በንዴት መታወት። እዛኔ እና ሁለቱንም አንተ ነው የገደልካቸው ማለት ነው? አዎ ጌታዬ። ሌሊት 10 ሰዓት ላይ እዥ ያሉ ከእንቅልፍ የቀሰቀሱኝ ሁለት የተረገሙ ቢምቢዎች የገደልኳቸው። አገዳደል እንደዚህ ነው። ገዳዩም እኔ ነኝ። ቅባት ነገር ናት መሰል የፀጉር መፈረጃ። ማርማር ይላል። my god. እንትን ነገር ነው መሰል ጎበዝ። my god. ምንድን ነው? ኧረ ይተረተራል። my god. What?